ያቃጥላል ነክቼው ነው። ተመልከች አደሞመንት መጥቼ ልክ ማንኪያውን ስነካው እዚህ ጋር ያለችው የማንኪያው ፓርቲክል ላጥ ብላ መታ እዚህ ጋር የጋለችው አለች ሮጣ መታ እጄን ተቃጥለው እሷ እዛው እንዳለች እዛው ነች። ይችኛውም እዛው ነች ሁሉም እዛው ናቸው። ልክ ግን ምን ይፈጠራል? ግጭት ይፈጠራል። እርስ በርስ እንቅስቃሴ ይኖራል። ሲግል ቴምፕሬቸር ሲጨምር ግጭት አንዱን እየተጋጨ ያ ግጭት እጄ ጋር ይደርስና ብያቃጥለኝ ብዬ ጥረዋለሁ። ኮንዳክሽን አሁን መተ ዋው መንካት አይጠበቅብም። ወይም ደግሞ ሉክ መተ አደሞመንት እጅን እዚህ ጋር ሳደርገው ያቃጥላል። መንካት አይጠበቅብም። ሉክ ያቃጥለኝ ነክቼው ነው አይደለም። እንዴት እዚህ አካባቢ ያለው እየጋለ ይመጣል። አሁን እዚህ አካባቢ አየሩ ይሞቃል። ይሄ አየሩ የሚያደርገው እንቅስቃሴ አለ አይደል? እዚህ ጋር እሳት አንድዳችሁ እዚህ ጋር ተቀመጡ። ቤቱ እየሞቀ ይመጣል ይመጣል። ያ ከዛ ከነደደው እሳት ወደ እናንተ ጋር ትራንስፈር የሚያደርግበትን ሜተድ we call it what convection። ጋዞቹ ምን አድርገው ነው? ተንቀሳቅሰው ነው። they are in motion ይንቀሳቀሳሉ። እዚህ ጋር ይሞቃል፣ ፍሎ ያደርጋሉ። እየሞቁ እየተንቀሳቀሱ ጋዞቹ ይንቀሳቀሳሉ። እዚህ ጋር ውሃም ሲፈላ ልክ እጅን ከላይ ስታደርገው ያቃጥላል። ትራንስፈር ነው። የውሃ ፓርቲክሎች እንቅስቃሴ ያደርጋሉ፣ ወደ ላይ ፍሎ ያደርጋሉ፣ ያቃጥላሉ። we call that one what convection። ለምሳሌ ይሄን ስቶቭ ብትሰኩት እየጋለ ይመጣል። በምን አማካኝነት? ሌላ የጋለ ነገር ነክቶት በኮንዳክሽን ነው። የሆነ የጋለ ነገር ነክቶት ግሎ ነው አይደለም። በኮንቬክሽን ነው። የሆነ ነገር መጥቶ ጋዝ ወይ ሊኩዊዶች በነው መጥቶ አግለውት ነው አይደለም። በምን ነው? ኤሌክትሪክሲቲ አይደለም። ኤሌክትሮማግኔቲክ ዌቭ ቢኮዝ ኦፍ ዳት ደግሞ የሚተላለፈው ራዲዬሽን ብለን እንሰይመዋለን ማለት ነው። ምድጃ ይታያል። ምድጃውና ብረት ድስቱ ተነካክቷል አይደለም። እዚህ ጋር የሚተላለፈው በምን አማካኝነት ነው? በኮንዳክሽን። በጣም ጥሩ። ከዛ ደግሞ ውስጥ አለ አይደል ግለቱ አላር እሱስ ደግሞ ወደ ድስቱ የሚያስተላልፈው በምን አማካኝነት ነው? ኮንቬክሽን ኤንድ ራዲዬሽን